Hey everyone, እንዴት ናችሁ? ዛሬ የሆነ አይነት experience sharing kind of video ነው ይዤ የመጣሁትና basically አይዲያው ምንድነው? It's about extracurricular activities. Now, extracurricular activity was like especially medical students ሲሳተፉ ብዙ አናገኝ እና ይሄንን ሰሞን የሆነ ኢቨንት ኦርጋናይዚንግ ኮሚቴ ውስጥ ገብቼ ወዲያ ወዲህ ሲል ነበር የከረምኩት። ኢቨንቱን ከኋላም ሆኖ የሆነ ያለ የማገዝ እና ደግሞ እንደ አቴንድም የማድረግ አይነት ሲቹዌሽን ነበር የነበረኝና በዛው ምንድነው የተማርኩት? there are two words like extracurricular activity በጣም እንደ actual ጉዳይ አይቶት የሚሳተፍ ሰው አለ ከትምህርቱ ጎን ለጎን እና ደግሞ there are people like አርፋችሁ አትማሩም እንዴ ለምንድነው extracurricular activity ያላችሁ ጊዜያችሁ የምታጠኑበትን ጊዜ እኮ ነው የምታጡት የሚሉ ልጆች ደግሞ አሉ። I was both ማለት ይቻላል because PC1 ላይ የተማሰማር like I was all studies በቃ አርፌ ነበር የምማረው ማጠናው የሚነበረው ከሆነ ጊዜ በኋላ ግን PC2 ላይ ስንገባ ትምህርቱም ትንሽ ላላይ ማለት እኛም ትንሽ ከትምህርቱ ጋር ፋሚሊያር የመሆን እኛ አድገን ይሁን ትምህርቱ ቀሎ ብቻ ይሆን ያህል ለቀቄ ማድረግ ነገር አለው እና ያ ሲሆን ለምን አልሳተፍም ወደሚለው ስመጣ እንደዚህ በቃ ዝም ብለው የሚዘጋጁ ነገሮች ላይ የመሄድ ነገር ነበር የመጀመሪያ ስለሚቢ ኤክስፖዝድ በሚለው ማለት ነው። ሎንግ ስቶሪ ሾርት ዞር ብዬ እኛም ጋር የነበረ ሎካል ቻፕተር ነበረ ሶዛ ላይ አሁን አክቲቭሊ የተሳተፍኩኝ ያለሁት ግን ሜይንሊ ላወራ የመጣሁት ነገር እንደ ሜዲካል ስቱደንት እዛ ኢቨንት ላይ ቆመን ስናስተዋውቅ ከሰዎች ጋር ስናወራ ምናምን ትልቅ ሰዎች ይመጡና ዶክተሮች ይሆኑ ስፔሻላይዝ ያደረጉ ወይ ፐብሊክ ሄልዝ ላይ ምናምን ያሉ ሰዎች ይመጡና እኔ እናንተ መንገድ ላይ ቢሆን ኖሮ በጣም ጥሩ ነበረ እናንተ በዚህ በያዛችሁበት ቀጥሉ እኔ እናንተ ባላችሁበት እድሜ በነበርኩበት ጊዜ ይሄን ሁሉ ነገር ባቅ ኖሮ እኚህ ነገሮች ባደርግ ኖሮ አሁን ያለሁበት ቦታ አልሆንም ነበርና like medicine and basically like academics is not all about ትምህርትና ማጥናት ከአካዳሚክሱ ወጣ ብላችሁ ልትሰሩ የምትችሉትን ስራ ካሁኑ ኤክስፒሪየንስ ማድረግ ልታገኙ የምትችላቸውን ሰዎች ካሁኑ ሰዎቹ ማወቅ ጥሩ ነገር ነው ሲሉን ነበር የነበረውና ሞር ይሄን ነገር ለካ not only us አሁን የተመረቁና ያወጡ ሰዎችና ይሄን ሳያደርጉት ያለፉም ሰዎች እየመከሩን አገኘ ነው በቃ ኤምፓወር መደረግ መቻል አለባችሁ ከክላስ ውጪ ከትምህርት ውጪ ከአካዳሚክስ ውጪ የሆነው ፓርት ኦፍ ላይፍ ፓርት ኦፍ ወርክ ኢንቫይሮንመንት ልታውቁት ይገባል እያሉን ነበር የነበረውና እኔም እንደማስበው እንደዛ ነው እና እንደ ኤክስፒሪየንስ እኔ ብዙ ነገር ተጠቅሜበታለሁ ብዬ አስባለሁኝና እንዲህ ሆነ እንደዚህ ይሄን አርቂያለሁ ይሄን ተጠቅሜያለሁ የሚባል የሚለካ ለውጥ ያለው ነገር ባይሆንም ኢንፎርሜሽን ከየት እንደሚገባ አታውቁም ማለት ያላችሁበትን ቦታ ነው የምትመስሉት እና ኢንፎርሜሽኑ ጭንቅላታችን ውስጥ እንዴት እንደሚገባ እናገም የሆነ ቦታ ላይ የሆነ ቦታ እንደ ልምድ ስናወጣው ነው የምናውቀውና ጥሩ ኢነርጂ ካላችሁ ሰዎች ጋር መቆየት ጥሩ ነገር ሰርቶ እዛ ቲም ውስጥ መገኘት እና ያን ዳይናሚክስ ማየት ራሱ በጣም ቢግ ቲንግ ብዬ አስባለሁ። አዝ ሜዲካል ስቱደንት ደግሞ ብዙዎቻችን ከላይብረሪ እና ከክላስ እና ከላብ ወተን የሆነ ያህል ነገሮችን ማድረግ መጀመር ያለብን ይመስለኛል because ሙሉ ጊዜን 24ቱንም ሰዓት ልስጠው ከተባለ አይገስ 24ቱንም ሰዓት የሚወስድብን ይመስለኛል ለመማር ግን የሆነ ማለት ረጅም ጊዜ እንስጠው ሙሉ ጊዜን ከእንቅልፌ ምናምን የተረፈው ሙሉ ጊዜ ልስጠው ቢባል ይሰጣል የሆነ ፓርኪንሰንስ ሎው የሚባል ነገር አለ አይደለ አንድ ስራ በ3 ወር ልጨርሰው ካላችሁ በ3 ወር ጨርሱታላችሁ በ3 ሳምንት ልጨርሰው ካላችሁ በ3 ሳምንት በ3 ቀን ልጨርሰው ካላችሁ በ3 ቀን ያልቃል it depends on you so በዚህ ቀን ልጨርሰው ብላችሁ እስካላችሁ ድረስ ያልቃል ነው so አንድ ነገር ታይም የሚፈጀው የሰጠነውን ያህል ወይንም አለን ብለን ያሰብነውን ያህል ነው ብዬ አስባለሁ እንደ ፕሮካስቲኔተርም እናቃለን አይደለ ኤግዛም የሆነ እሁድ ከሆነ ሰኞ ከሆነ እኔ ከዚህኛው ሳምንት አርብ ሐሙስ አካባቢ ነው ማጥናት የሚጀምረው ሰኞ ማክሰኞ ሮብ በጣም እንትን ከሆኑ ማለት ነው ያው ዲሲፕሊን ሰዎች ከሆኑ ነው ሮብ ልታጠኑ የምትችሉትና እንዲህ ስለሆነ ለሆነ ነገር ኮሚት ማድረጋችን አይቀርም ባንድም በሌላ ወይ ሙቪ ለማየት ወይ ጓደኞቻችንን ለማግኘት ኦር የሆነ ፊውቸራችን ላይ ሆነ ያለውጥ ታንጂብል የሆነ ነገር ሊያመጣልን ወደማይችል ነገር ኮሚት እናደርጋለን ኖርማሊ ሶ
ኮሚት ማድረጋችን ካልቀረ ወደ ጥሩ ነገር ብናዞረው ያንን ታይም ያንን ኢነርጂ ስፔሻሊ ደግሞ ወደ ኤክስትራ ካሪኩላር አክቲቪቲ አሁን ካለውበት ሁኔታ አንፃር ብናዞረው እንደምንጠቀም ነው ያየሁት። እና ፊዚሺያኖች ናት ኦንሊ ፊዚሺያን መሆን ያለባቸው ብዬ እንደማስበው በደንብ ኮሚኒኬተር መሆን መቻል አለባቸው፣ ጎበዝ መሆን መቻል አለባቸው ብዬ አስባለሁ። እና that would be all actually. what do you say? እስኪ ከክላስ ተምረን በደንብ በጣም በቃ ስፔሻላይዝድ የሆነ ፊዚሺያን ሆነን ብንወጣ ይሻላል ወይስ ደግሞ ትምህርቱንም በስነ ስርዓት ባይ ዘ ወይ በደንብ ተምረ ነው ከዛ ደግሞ መሰራት ያለባቸው እንደዚህ አይነት አክቲቪቲዎች ካሉ እነሱንም ተሳትፈን ልምድ አግኝተንበት ምናምን የምትሉ ሰዎች what do you think about extra curricular activities ሲባል ምንድነው የሚሰማችሁ የሚለውን ነገር let me know in a comment. just ግን ያገኘሁትን ኤክስፒሪየንስ ሼር ላድርገው ብዬ ነው። ባይ